ሰላም ተመልካቾች እንዴት ናችሁ? በዚህ ቪዲዮ ኩላሊትን የሚጠብቁ ከታመመም ደግሞ የሚያክሙ ምግቦችን እናያለን። አብራችሁን ቆዩ። እሺ ተመልካቾች ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ጤናና ስለ ውበት ትምህርትን ማግኘት ትችላላችሁ። አሁን ወደ ጉዳይ ልግባ። እንግዲህ ኩላሊትን የሚጠብቁ ወይንም ደግሞ የሚያክሙ ምግቦች እንግዲህ የሶዲየም ይዘታቸው ፎስፈረስ እና ፖታሲየም ይዘታቸው አነስተኛ ቢሆንና ከሌሎች ጤናማ ምግቦች ጋር አንድ ላይ ብትጠቀሙ አስፈላጊ ነው። እስቲ ከአትክልቶች ለኩላሊታችን ተስማሚ የሆኑትን እንይ። አንደኛ ሚጥሚጣ በፖታሲየም ይዘቱ አነስተኛና በቫይታሚን ሲ እና ኤ ጥቅጥቅ ያለ ነው። ሁለተኛ ላይ የምናየው ጎመን ነው። ጎመን በቫይታሚን ኬ ፋይበር የበለጸገ ነው። እናም ደግሞ የፖታሲየም ይዘቱ አነስተኛ ስለሆነ ለኩላሊታችን ጤንነት ተመራጭ ነው ማለት ነው። ሶስተኛ ላይ ነጭ ሽንኩርትን እናያለን። ነጭ ሽንኩርት የሰውነት መቆጣትን በመቀነስ እንዲሁም ደግሞ ለምግባችንም ጣዕም በመስጠት ይታወቃል። አራተኛ ቀይ ሽንኩርት የፖታሲየም ይዘቱ አነስተኛና ለልብና ለኩላሊት ጤንነት ጠቃሚ ነው። አምስተኛ ላይ ኩከምበር ነው። እንግዲህ ኩከምበር የፖታሲየም ይዘቱ አነስተኛ በመሆኑ ለኩላሊታችን ተመራጭ ነው ማለት ነው። እስቲ ደግሞ ወደ ከፍራፍሬዎች ለኩላሊታችን ተስማሚ የሆኑት የትኞቹ ናቸው የሚለውን ተወሰነውን እናያለን። አንደኛ ላይ አፕልን ነው የምናገኘው። አፕል ከፍተኛ የፋይበር ይዘት አለው። ሰውነት እንዳይቆጣ ያደርጋል። እናም ደግሞ የፖታሲየም ይዘቱ አነስተኛ በመሆኑ ተመራጭ ነው። ሁለተኛ ላይ አናናስ ነው። አናናስ ለኩላሊት ተመራጭ ፍራፍሬ ነው። ሶስተኛ ላይ ወይን ነው። ወይን ሪስቫራቶል የተባለ ኮምፓውንድ አለው። ይህም ኩላሊትና ልብ ጤንነትን በመጠበቅ እጅግ ተመራጭ ነው። እስቲ ወደ ከጥራጥሬና ከእህሎች ደግሞ ለኩላሊታችን ጥሩ የሆኑትን አንደኛ ላይ ሩዝ፣ በተለይ ይሄ ቡኒው ሩዝ ሳይሆን ነጭ ሩዝ ለኩላሊት ተመራጭ ነው። ምክንያቱም የፎስፈረስና የፖታሲየም ይዘቱ አነስተኛ በመሆኑ ነው። ሁለተኛ ላይ ገብስ ነው። በፋይበር የበለጸገ ነው። እናም ደግሞ ኩላሊት ስራውን በአግባቡ እንዲሰራ ያግዛል። ሌላው ፓስታ ጨው ሳይደረግበት ከበሰለ ለኩላሊታችን ጥሩ ነው። ሌላው ማሽላ ነው። ማሽላ በፕሮቲን የበለጸገ ነው። እናም ደግሞ በተለያዩ ንጥረ ነገሮች የበለጸገ በመሆኑ በምግባችሁ ውስጥ የተወሰነ ያህሉን አካታችሁ መጠቀም ትችላላችሁ። እስቲ ደግሞ አሁን ከፕሮቲን ነክ ምግቦች ደግሞ ለኩላሊታችን ጥሩ የሆኑትን አንደኛ የእንቁላል ነጩ ፓርት በፎስፈረስ ይዘቱ አነስተኛና በፕሮቲን ጥቅጥቅ ያለ በመሆኑ ጥሩ ነው። ሌላው ሁለተኛው የዶሮ ስጋ ነው። የዶሮ ስጋ ቆዳውን ሳይጨምር የፖታሲየም እና የፎስፈረስ ይዘቱ አነስተኛ ስለሆነ መጠቀም ትችላላችሁ። ሶስተኛ ላይ አሳ ነው። አሳ በኦሜጋ 3 የበለጸገ ነው። እናም የኩላሊት መቆጣትን ይቀንሳል። ሌላው ምስር ነው። እንግዲህ ምስር የተወሰነውን ያህል መጠቀም ትችላላችሁ። ፕሮቲን እና በፋይበር ይዘቱ ይታወቃል። ስለዚህ ይህንን በገደብ ነው መጠቀም የሚኖርባችሁ። ምክንያቱም እንግዲህ የፖታሲየም እና የፎስፈረስ ይዘቱ ትንሽ ከፍ የሚል ስለሆነ ነው ማለት ነው። እሺ ተመልካቾች ከዘይትና ከቅባት እህሎች ደግሞ ተልባን መጠቀም ትችላላችሁ። ፋይበር እና ኦሜጋ 3 ይዘት አለው። ኦሊቭ ኦይልም ደግሞ በጤናማ ፋት የበለጸገ በመሆኑ ለልብና ለኩላሊት ጤንነት ጠቃሚ ነው። በአጠቃላይ እንግዲህ ለኩላሊት ጤንነት ውሃ መጠጣት፣ ጨው የበዛበት ምግብን ማስወገድ እና ከፍተኛ የፎስፈረስ ይዘት ያላቸው ምግቦችን ማስወገድ፣ ቀይ ስጋን በመጠኑ መጠቀም ያስፈልጋል እና ደግሞ ከፍተኛ የፖታሲየም ይዘት ያላቸው ምግቦችን ማስወገድ ይኖርባችኋል። የኩላሊት ህመም ያለባችሁ ሰዎች እንግዲህ ከፍተኛ የፖታሲየም ይዘት ያለውን ምግቦች ለምሳሌ ሙዝ፣ አቮካዶ፣ ድንች የመሳሰሉትን እንግዲህ በጥንቃቄ ነው መመገብ የሚኖርባችሁ ወይንም ደግሞ ማስወገድ ሊኖርባችሁ ይችላል። ለማንኛውም ወደ መጨረሻ አካባቢ ዘርዘር አድርገን ለማየት እንሞክራለን። ይሄ ሁሉ ጥንቃቄ እንግዲህ ለኩላሊት ለምን አስፈልገ? ኩላሊት ስራው ምንድነው ወደሚለው እስቲ እንሂድ። እሺ ተመልካቾች ኩላሊት እንግዲህ ምን ነው የሚሰራው በሰውነታችን የሚለውን የተወሰኑትን እናያለን። አንደኛ ላይ እንግዲህ ኩላሊት ደምን ያጣራል። ኩላሊት ከደም ውስጥ አላስፈላጊ ነገሮችን ለምሳሌ ሶዲየም፣ ውሃን፣ ፖታሲየምን እና ሌሎች መርዛማ ነገሮችን ያጣራል። ይህ የተጣራው ቆሻሻ ደግሞ በሽንት መልክ ይወገዳል ማለት ነው። ሁለተኛው የኩላሊት ስራ እንግዲህ የደም ግፊትን ይቆጣጠራል። ኩላሊት የደም ግፊትን የሚቆጣጠረው በደም ውስጥ ያለውን የደም ቮሊዩም በመቆጣጠር ሲሆን እንዲሁም ሬኒን የተባለ ኢንዛይምን በማምረት የደም ግፊትን ይቆጣጠራል ማለት ነው።
ሶስተኛው የኩላሊት ስራ ሆርሞንን ማምረት ነው። እንግዲህ ኩላሊት ቀይ ደም ሴል እንዲመረት ሆርሞኖችን ያመርታል። ሌላው ደግሞ ካልሲየምን በሰውነት እንዲመረት በማድረግ እንዲዋሃድ በማድረግ ለአጥንት ጤንነትም ይጠቅማል ማለት ነው። አራተኛው የኩላሊት ስራ የፒኤች መጠንን ያስተካክላል። ኩላሊት በሰውነት ውስጥ ያለውን አሲድ ቤዝ መጠን ይቆጣጠራል። በጣምም አሲዳማ እንዳይሆን ወይንም ደግሞ በጣም አልካላይን እንዳይሆን በማድረግ በመካከል ያስተካክላል። ሌላው የሰውነት ፈሳሽና የኤሌክትሮላይት መጠንን ይቆጣጠራል። እንግዲህ ኩላሊት የሶዲየም፣ ፖታሲየም፣ ካልሲየም እና የፎስፌት መጠን እንዲመጣጠን ያደርጋል። ይህ መመጣጠኑ ደግሞ ለምን ይጠቅማል ካላችሁኝ እንግዲህ ጡንቻ ስራውን በአግባቡ እንዲሰራ፣ ነርቭ ስራውን በአግባቡ እንዲሰራ እና ደግሞ የደም ግፊትን ለመቆጣጠር ጭምር ይረዳል ማለት ነው። እሺ ተመልካቾች ኩላሊትን የሚጎዱ ምግቦችን እስቲ ዘርዘር አድርገን ለማየት እንሞክር። እንግዲህ በተለይ ኩላሊታችሁ የታመመ ከሆነ እነዚህን ምግቦች ከታች መዘርዝራቸውን ማለት ነው ብታስወግዱ መልካም ነው፣ ወይ ደግሞ በጣም በጥንቃቄ ነው መመገብ የሚኖርባችሁ። አንደኛ ላይ እንግዲህ ከፍተኛ የሶዲየም ይዘት ያላቸው ምግቦች ኩላሊት ይጎዳሉ። በተለይ የተጎዳ ኩላሊትን እንግዲህ ለከፋ ደረጃ ሊያደርሱ ይችላሉ። እነዚህ ጨው የበዛባቸው ቺፕሶችን እንግዲህ ቻፖችን መጠንቀቅ ያስፈልጋል። ሁለተኛው የፖታሲየም ይዘታቸው ከፍተኛ የሆኑ ምግቦችን ለምሳሌ እነ አቮካዶ፣ ሙዝ፣ ቲማቲም፣ ስኳር ድንች፣ ባቄላ፣ ብርቱካንና ስፒናችን መጠንቀቅ ይኖርባቸዋል። ሶስተኛ ላይ የፎስፈረስ ይዘታቸው ከፍተኛ የሆኑ ምግቦችን ለምሳሌ ለውዝ፣ ወተት፣ እርጎ፣ አይብ፣ አጃ፣ ቸኮሌት፣ ቡኒ ሩዝ፣ ነጭ ዳቦ፣ ጉበትና ኩላሊትን የምትመገቡም ከሆነ በጣም በጥንቃቄ ወይንም ደግሞ ማስወገድ ነው የሚኖርባችሁ። ሌላው ከፍተኛ የኦክሳሌት ይዘት ያለው ምግብ ለምሳሌ ቀይ ስር፣ ሻይ፣ ይሄ ብላክ ቲ ማለት ነው፣ ቸኮሌት እና ለውዝን መጠንቀቅ ይኖርባችኋል። ሌላው እንግዲህ ጎጂ የሆኑ ልማዶችን ማስወገድ ነው። ለምሳሌ አልኮልን አብዝታችሁ የምትጠጡ ከሆነ ያንን መተው ይኖርባችኋል። ሌላው የታሸጉ ለስላሳ መጠጦችን፣ ቀይ ስጋንም ቢሆን በመጠኑ ነው መውሰድ የሚኖርባችሁ። ኦሬዲ ኩላሊታችሁ የተጎዳ ከሆነ እነዚህን ምግቦች ከሐኪማችሁ ጋር በመማከር የምግብ ፕላን እንዲያወጣላችሁ ማድረግ ትችላላችሁ። ኩላሊታችሁ ጤነኛም ቢሆን ራሱ እነዚህን ምግቦች በጣም በብዛትና በማዘውተር የምትወስዱ ከሆነ ዞሮ ዞሮ ለኩላሊት ህመም ስለሚያጋልጣችሁ ጥንቃቄ ማድረግ ይኖርባችኋል ማለት ነው። እሺ ተመልካቾች ኩላሊታችሁ ከተጎዳ ምንድነው የሚሆነው እስቲ የሚለውን ኩላሊታችሁ ከተጎዳ ቆሻሻ በሰውነት ይከማቻል፣ የደም ግፊት ይጨምራል፣ በሰውነት ብዙ ፈሳሽ ይበዛል፣ እንዲሁም ደግሞ መርዛማ ነገሮችም ይከማቻሉ። ይህ ሁኔታ ደግሞ ለኩላሊት ህመም ወይንም ደግሞ ክሮኒክ ኪድኒ ዲዚዝ ወደሚለው ሊሄድ ይችላል። እንዲሁም ደግሞ የኩላሊት ፌለርንም ሊያመጣ ይችላል። በመሆኑም ወደ ኩላሊት እጥበት ወይንም ዲያሊሲስ እንዲሁም ደግሞ ለኩላሊት ንቅለ ተከላ ጭምር ሊያጋልጥ ስለሚችል የኩላሊት ጤንነትን መጠበቅ አስፈላጊ ነው። እሺ ተመልካቾች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ በሌላ ርዕስ እንገናኛለን። ለቻናሌ አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ስለ ጤናና ስለ ውበት ትምህርቶችን ማግኘት ትችላላችሁ። ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ። በቀጣይ እንገናኛለን። እስከዛው ድረስ ሰላማችሁ ይብዛልኝ። ቻው ቻው።